ሰላም እንደቆያችሁ የሲኦላት ቤተሰቦች ዛሬ ማሳያችሁ በኢትዮጵያ ኦርቶዶክስ ተዋህዶ በጥንታዊ የቅዱሳን ስዕል አሳሳል የምስለ ፍቅሩ ወልዳን ስዕል ነው። ከድሮይንግ አንስቶ እስከ ቀለም ቅብ ያለውን ሙሉ ሂደት አንድ በአንድ የማሳያችሁ ይሆናል። እስከ መጨረሻው ተከታተሉ። በመጀመሪያ ከዚህ በፊት ሰርቻቸው የነበሩትን ስራዎችን አንስቼ አዲስ ሸራ ወጥራለሁ። ወጥሬ ከጨረስኩኝ በኋላ ውሃ ልኩን በመጠበቅ በመታዩት መንገድ አውትላይኔን እንሰራለሁ። አውትላይኔን ለክቼ አስምሬ ከጨረስኩኝ በኋላ ካንቫሴ ለድሮይንግ ዝግጁ ሆኗል ማለት ነው። ዛሬ ምሰራላችሁ የምትመለከቱትን የምስለ ፍቅሩ ወልዳን ስዕል ነው። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በጥንታዊ የቅዱሳን ስዕል አሳሳል በ15ኛው መቶ ክፍለ ዘመን በአክሱም ደብረ ጽዮን ማርያም ቤተክርስቲያን በቤተ መቅደስ ውስጥ የተሳለ ስዕል ነው። እስኪኛ ደግሞ በድጋሚ ባለበት ሁኔታ እንሰራዋለን። ወደ ስራ ከመግባታችን በፊት የሥራ ልብሳችንን ቀይረን ጸሎታችንን አድርገን እንጀምራለን። ስራችንን የምንጀምረው ደግሞ ድሮይንግ የምናደርግበትን እርሳስ በመቅረጽ ነው። እኛ ጋር እርሳሳችንን እስከ መጨረሻው ጠብታ ነው የምንጠቀማት። አሁን ወደ ስራችን። እኔ ብዙ ጊዜ የምጀምረው ከአክሊለ ብርሃን ነው። አክሊለ ብርሃኑን ከሰራው በኋላ ሌሎቹን በዛው ልኬት ለመስራት ሞክራለሁ። ድሮይንጉም እንደምትመለከቱት እየመጣ ነው። በተቻለኝ መጠን ፈጠን እያልኩኝ ሁሉንም ለማሳየት ሞክራለሁኝ። ድሮይንጋችንን ከጨረስን በኋላ የምንገባው ወደ ቀለም ቅብ ነው። ዛሬ ለዚህ ስዕል የምጠቀመው ቀለም አክሊሊክ ቀለም ነው። ብዙውን ጊዜ እኔ ስሰራ ቀለም ቅብ ላይ ከባክግራውንድ ነው የምጀምረው። ባክግራውንዱን ከሰራሁኝ በኋላ ሰፋ ያሉትን ቦታዎች እየሰራሁኝ ወደ ፊት ለፊት መጣለሁ። በዚህኛው ስዕል ደግሞ ባክግራውንዱ ቢጫ ቀለም ነው አብዛኛውን ቦታ የሚይዘው። ቢጫ ሲባል ፒውር ቢጫ ሳይሆን ትንሽ ቆሸሽ ያለ ቢጫ ነው። ባሳየዋችሁ መልኩ ቀምመን እንጀምራለን። ሙሉ የቢጫ ቦታዎቹን ቀብተን ከጨረስን በኋላ አንዳንድ ጊዜ መድገም ይኖርብናል። ስንደግማቸው ቢጫዎቹ አንድ አይነት ላይሆኑ ይችላሉ። እንደ አገባባቸውና እንደ ቦታቸው ሊለያዩ ይችላሉ። በመቀጠል ደግሞ ቀይም እንበጠብጣለን። ቀዩም እንደዚሁ በተመሳሳይ መልኩ ፒውር ቀይ አይሆንም። የተወሰነ ንጣትና ቆሸሽ የማለት ባህሪ ይኖረዋል። እሱንም ለማምጣት ደግሞ የተወሰነ ቢጫና ሰማያዊ በትንሹ እንጨምርበታለን። በመቀጠል ደግሞ በነጭ እያየን እናቀጥነዋለን። ይህንንም ስናደባልቅ ደግሞ በትንሹ እያየን ቢሆን ጥሩ ነው፣ በአንድ ጊዜም እንዳያበላሽብን። ቀይ መደባችንን ሰርተን ከጨረስን በኋላ አሁን ደግሞ ብርሃንና ጥላ ወደ መስራት እንገባለን። ብርሃንና ጥላ ደግሞ በምንሰራበት ሰዓት ላይ አሁንም ቅድም የሰራንበትን ቀለም የተወሰነ ጠቆር ለማድረግ እንሞክራለን። ጠቆር የምናደርገው ደግሞ የተወሰነ ሰማያዊ ጨመረን እናየዋለን።
የቀዩን ብርሃንና ጥላ ሰርቼ ከጨረስኩኝ በኋላ ደግሞ አሁን ምገባው ወደ አረንጓዴ ነው። አረንጓዴውን ደግሞ ነጣ ካለ ወይንም ደግሞ በሌመን ከለር ጀምርና እሱ ላይ ሰማያዊ እየጨመርኩኝ እያደመኩኝ ለሌላው መጠቀም እችላለሁ ማለት ነው። እዚህኛው ላይ ቢጫ የጨመርኩበት የተወሰነ ላይት ለመስጠት ነው። እዚህኛው ስዕል ላይ አባ ሕርያቆስንና አባ ኤፍሬምን ጨምሬያቸዋለሁ። በዛኛው ስዕል ላይ እነዚህ የሉም ነበረ። አሁን ደግሞ ጠቆር ወዳለው አረንጓዴ እንገባለን። ሰማያዊ የጨመርን ጠቆር ካረግነው በኋላ ይሄኛውንም ቅድም በሰራናቸው በተመሳሳይ መንገድ የተወሰነ ቆሸሽ እናደርገዋለን። ቀይ ወይም ደግሞ ኦሬንጅ በመጨመር ትንሽ ቆሸሽ ለማድረግ እንሞክራለን። አረንጓዴውን ከአክሊለ ብርሃኑን የጀመርኩት እዚህኛው ጋር በመጀመሪያ በደማቁ አረንጓዴ ከሰራን በኋላ በቢጫ ፈዘዝ እያረግነው እያሸን እናመጣዋለን። ከላይ ያሉትን ደማቅ አረንጓዴዎች ከጨረስኩኝ በኋላ የተወሰነ ነጣ አርጌው የልብሶቹን አረንጓዴ ደግሞ መስራት ጀምራለሁ። በመቀጠል ወደ ሰማያዊ ቀለም እንገባለን። የሰማያዊ ቀለም ፈርስተቻችንን የምንሰራው በመጀመሪያ ፈዘዝ ባለ በሰማያዊ ቀለም ነው። በዚህ መልኩ ሙሉን ፈርስተቻችንን ከጨረስን በኋላ አሁን ደግሞ ደመቅ ወዳለው ሰማያዊ እንገባለን። ይሄኛውም መጀመሪያ ከሰራነው ደመቅ ያለ ቢሆንም የተወሰነ ነጭ በመቀላቀል እናፈዘዋለን። ሙሉ ሰማያዊውን ቀብተን ከጨረስን በኋላ አሁን ደግሞ ብርሃንና ጥላውን እንቀባለን። ብርሃንና ጥላውን ደግሞ የምንሰራው በጣም ደመቅ ባለው ሰማያዊ ይሆናል። እሱንም መጀመሪያ መስመሮቹን ከሰራን በኋላ ዳርዳራቸውን በተወሰነ መልኩ እያሸን እናመሳስሏለን። አሁን ደግሞ ምንገባ ወደ መልክ ስራ ነው። ለዚህ የሚጠቅመንን ቀለም ደግሞ ምንበጠበጣው ነጭ ላይ የተወሰነ ቢጫና በጣም ትንሽ ቀይ ጨምረን ነው። የመጀመሪያውን ፈርስተቻችንን በዚህ መልኩ ከቀባን በኋላ በቀጣይ ደግሞ ቀለማችንን ደመቅ እናደርገዋለን። ቀለማችንን ደመቅ የምናደርገው የተወሰነ ቀይ፣ የተወሰነ ቢጫና በጣም ትንሽ ሰማያዊ በመጨመር ነው።
ከለሩ በዚህ መልኩ ከመጣልን በኋላ እንቀጥላለን ማለት ነው። እንደዚህ ከመጣልን በኋላ አሁን ደግሞ የተወሰነ እንደቀደሙ ጠቆር እናደርገዋለን። እዚህኛው ጋር ደግሞ የልብስ ስራውን በብርቱካንማ ቀለም ቢጫ ጣል እያደረግን እያሸን እናመጣዋለን። ቅድም በሰራነው አረንጓዴ ላይ ደመቅ ባለ አረንጓዴ ብርሃንና ጥላውን እንጨምርበታለን። አሁን ደግሞ ጠቆር ባለ ቀለም ፊቶቹን መጠረዝ እንጀምራለን። ይህንን ቀለም እናመጣው ሰማያዊ፣ ቢጫና ቀይን በማደባለቅ ነው። በመቀጠልም ደግሞ አክሊለ ብርሃኑ ላይ ያሉትን ጨረሮችና ልብሶቹ ላይ ያሉትን ዘርፎች ነጣ ባለ ቢጫ እንሰራቸዋለን።
ልብሶቹ ላይ ያሉትን ፈርጦችን በመታዩት መንገድ እንሰራለን። ቪዲዮአችን ረጅምና አሰልቺ እንዳይሆን በጣም እያሳጠርኩ ነው እያሳያችሁ ያለሁት። አሁን ፈርጦቹንም የአውትላይን መስመሮች ጥረዛዎቹንም ሰርተን ጨርሰናል። በቀጣይ ደግሞ የመጨረሻ ስራ ወደ ሆነው ወደ ጽሁፎቹ እንሄዳለን። ጽሁፎቹን ከሰራን በኋላ ጨርሰናል ማለት ነው። በስተመጨረሻ ስዕላችን ይህንን ይመስላል። እንደወደዳችሁትና እንደተማራችሁበት ተስፋ አደርጋለሁኝ። ጥያቄያችሁን፣ ሐሳብ አስተያየታችሁንና ሌላ እንድሰራላችሁ የምትፈልጉትን ኮሜንት ላይ አስቀምጡልኝ። ላላዩትና ይጠቀሙበታል ብላችሁ ለምታስቡላቸው ሰዎች ሼር አድርጉላቸው። በቀጣይም እንድንገናኝ ሰብስክራይብ ማድረግ እንዳይረሳ። የቴሌግራምና የቲክቶክ ቻናላችንንም ተቀላቀሉ። በሌላ ቪዲዮ እስክንገናኝ ሰላም ቆዩ።